የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን የለባትም ሲሉ የቱርኩ ፕሬዝዳንት ኤርዶሃን ገልጸዋል። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሀገራቸው በአፍሪካ ቀንድ አዲስ ግጭትና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትም ነው የተናገሩት። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርኩ ፕሬዝዳንት ኤርዶሃን ይህንን ያሉት ትናንት ማክሰኞ የካቲት 10 ቀን 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶሃንና ጠቅላይ ሚኒስትር አብይ አህመድ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶሃን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት ኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌትነት ያለው አስተዳደሯ ይበልጥ አስፈላጊ የሆነ መጥቷልም ብለዋል። ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንዲያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን እንደምትቆምም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግም ኤርዶሃን በንግግራቸው አስገንዝበዋል። ቱርክ ቀድሞንም ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭቶችና አዲስ ህመም ፈጽሞ መመልከት አትፈልግም ብለዋል። የዚህ ቀጠና ችግር በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶሃን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖራል የሚል ተስፋ መሰነቃቸውንም ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥም ፕሬዝዳንት ኤርዶሃን ገልጸዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሊላንድ እውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነትን ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸውንም ከዚሁ ጋር አያይዘው አንስተዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚያዊ ዕድሎች ትኩረትን የሚስብ ስፍራ እንዲሆን የሚከለክለው ምንም አይነት እንቅፋት አይታየንም ብለዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከቱርኩ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውንም ገልጸዋል። ዋና ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጣይነት መረጋገጥ የሚችለው ሀገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምድና አካሄድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንም ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም ገልጸዋል። አብይ አህመድ አክለውም ፕሬዝዳንት ኤርዶሃን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናልን ብለዋል። ኤርዶሃን የአፍሪካ ቀንድ ቀጠናን በደንብ የሚገነዘቡ ናቸው ሲሉ የገለጹት ጠቅላይ ሚኒስትሩ ፕሬዝዳንቱ በዚህ ቀጠና ውስጥ ሁነኛ ሀገር መሆኗንና ሚናዋን መወጣት እንዳለባት የሚያምኑ እንደሆኑም ተናግረዋል። ቱርክ ከአውሮፓ አንጻር በኤስያ መካከል ባላት ጉልህ ጂኦግራፊያዊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናልን ብለዋል። በተጨማሪም ሁለቱ መሪዎች የሀገራቱን የንግድ ግንኙነት ለማስፋፋት እንደተስማሙም ተገልጿል። በኢትዮጵያና በቱርክ መካከል ያለውን ዓመታዊ የንግድ ልውውጥ መጠን ቢያንስ $1 ቢሊዮን መሙላት እንዲችል ማድረግ እንደሆነም ተናግረዋል። የጸረ ሽብር ትግልና የዓለም አቀፍ የአየር ንብረት ጉባኤን በተመለከቱ ጉዳዮች ላይ መነጋገራቸውንም አክለዋል።